አይኑን በቅጽበት ያርገብግቡ። አው በዛች አጭር ሰከንድ ውስጥ ብሩስ ሊ ሰውን 9 ጊዜ መምታት ይችላል። ክብደቱ ከ57 ኪሎ ግራም ወይም ከ127 ፓውንድ የማይበልጥ ትንሽ ሰው እንዴት ከዓለም ታላላቅ ቦክሰኞች እኩል የሆነ የፓንች ወይም የቡጢ ጉልበት ሊኖረው ቻለ? አንዳንዶች እንደሚሉትማ ከሆነ እሱ ከሚመታን መኪና ይጨን ይላሉ። ለምን መሰላችሁ? የሱ 1 ኢንች ፓንች ወይም 1 ኢንች ቡጢ የምትባለው ምቱ ከ4 እስከ 5 ሜትር ድረስ ሰዎችን የማንደርደር አቅም አላት። መቼም በአይን ላላየ ሰው የህንድ ፊልም ሊመስለው ይችላል። ነገር ግን ብሩስ ሊ እውነት አደረገው። በአይኔ ካላየው አላምንም ካላችሁኝ ይህን ቀጥታ የቲቪ ሾው ይመልከቱ። አብዛኛው ሰው ስለ ብሩስ ሊ የሚያውቀው በፊልሞቹ ብቻ ነው። ነገር ግን ከፊልሙ በስተጀርባ ያለው እውነታ ከማመን በላይ ነው። ዛሬ ስለ ብሩስ ሊ እስካሁን ያልሰሟቸውን 4 አስገራሚ ሚስጥሮች እናሳዩታለን። በተለይ የመጨረሻውን ትማሩበታላችሁ። ለዛም ነው ተምብኔሌ ላይ እንደ ውሃ ፍሰስ ያልኩት። ቪዲዮን እስከ መጨረሻ ይመልከቱ። ቀጥታ ወደ ቪዲዮ። ቆይ እስካሁን እያየ ሰብስክራይብ አላደረክም? አቤት አበሻ ስቀልር ነው። 4 እኮ ሳተሩ። በቃ ደስ ካላችሁ ሰብስክራይብ አድርጉ። ወደ ቪዲዮ። አንደኛ ብሩስ ሊ በጣም አስቸጋሪ የሆነ የአይን ችግር ነበረበት። ማይነስቴን አይሳይት። ካሜራ ፊት ቀርቶ ተፋላሚው ለመለየት እንኳ የአይን ሌንሶቹን ማስተካከል ያስፈልጉት ነበር። ነገር ግን ይህ ማየት አለመቻሉ የሌሎች የስሜት ህዋሳቶቹን እንዲያዳብሩ አደረገው። እንዴት ካላችሁኝ እንቅስቃሴ ከመሰማቱና ከመስማቱ በፊት መገመት ጀመረ። ሁለተኛ የ1 ኢንች ቡጢ 1 ኢንች ፓንች። ብሩስ ሊ ከተጠጋበት 1 ኢንች ወይም ከአንድ አውራጣት ያነሰ ርቀት ላይ ብቻ በመነሳት ሰውን አየር ላይ የመወርወር ቡጢ መምታት ይችል ነበር። የሱም የቡጢ ጉልበት ከ350 ፓውንድ ወይም ከ59 ኪሎ ግራም በላይ እንደነበረ ይነገራል። ይህም ማለት እንደ ሙሐመድ አሊ ካሉ ግዙፍ ቦክሰኞች ጋራ እኩል ነው። ነገር ግን የሚያስቀው የሱ ኪሎ ግራም የሚመዝነው የነሱን ግማሽ ነበር። ሶስተኛ ብሩስ ሊ ማርሻል አርት ከመጀመሩ በፊት የቻቻ ዳንስ ባለሙያ እንደነበር ታውቁ ነበር? በ1958 በሆንግ ኮንግ የቻቻ ውድድር ሻምፒዮን ነበር። ይህ የዳንስ ችሎታው ነው የእግሮቹን አቋቋም ፉትወርክ እጅግ በጣም ፈጣንና ሚዛናዊ ያደረገው። አራተኛ ብሩስ ሊ ያቋቋመው የማርሻል አርት ዘይቤ ጄት ኩንዶ ይባላል። ማንኛውም ጠቃሚ ትግል ዘዴ የሚቀበል ከንቶቹን የሚጥል ፍልስፍና ነው። እንደ ውሃውን ቢዋተር ይለናል ብሩስ ሊ። ውሃ ቅርጽ የለውም። ወደ ብርጭቆ ብትጨምረው ብርጭቆ ይሆናል፣ በድንጋይ ላይ ብትመታው ግን ድንጋይን ያፈርሳል ይላል። ብሩስ ሊ በ32 ዓመቱ በድንገት ከዚህ ዓለም በሞት ቢለይም የሱ ስም ግን ዛሬም በዓለም ዙሪያ ታዋቂ ነው። ከሱ የምንማረው ትልቁ ነገር ምንድነው? አካላዊ ጥንካሬ ብቻ ሳይሆን አእምሮን ባዶ ማድረግና ከአካባቢ ጋር መላመድ ነው። የማይፈራው ሰው ብሩስ ሊ 10,000 ምቶችን በአንድ ጊዜ የሚለማመድ ሳይሆን አንድ ምትን 10,000 ጊዜ የሚለማመድ ሰው ነበር። አሁን የእናንተ ተራ ነው ፋሚሊ። ከነዚህ 4 ሚስጥሮች ውስጥ በጣም ያስደነቃችሁ ወይም ያስተማራችሁ የቱ ነው? እስኪ ሐሳባችሁን ኮሜንት ላይ ያስቀምጡልኝና እንወያይበት። ማርሻል አርት የሚሰራ ጓደኛም ካላችሁ ሼር አድርጉለት። አቶ ሚስጥር ነበርኩኝ። በሌላ ቪዲዮ እስክንገናኝ ይመቻችሁ።